ዛሬ በኪሳችን ውስጥ ካለው ስማርት ስልክ እስከ ጠረጴዛችን ላይ ወዳለው ኮምፒውተር አፕል በዘመናዊው ዓለም የዕለት ተዕለት ሕይወታችን ውስጥ ትልቅ ስፍራ አለው። ነገር ግን ይህ በዓለም ላይ እጅግ ውድ የሆነው ኩባንያ ታሪኩ የጀመረው በሚያብረቀርቅ ቢሮ ውስጥ ሳይሆን በአንድ ትንሽ የመኪና ማቆሚያ ጋራዥ ውስጥ ነው ቢባል ማን ሊያምን ይችላል? ዛሬ አፕል እንዴት ዓለምን እንደቀየረ፣ ውድቀቶችን እንዴት እንዳሸነፈ እና የቴክኖሎጂን ዓለም እንዴት እንደተቆጣጠረው በዚህ ቪዲዮ አብረን እንቃኛለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጊዜው እንደ አውሮፓውያን አቆጣጠር 1976 ዓ.ም ሲሆን ስቲቭ ጆብስ የተባለ ራዕይ ያለው ወጣትና ስቲቭ ወዝኒያክ የተባለ የኤሌክትሮኒክስ ሊቅ ተገናኙ። ወዝኒያክ የኮምፒውተር ሰርኪቶችን መስራት ይወድ የነበረ ሲሆን ጆብስ ደግሞ ይህንን ቴክኖሎጂ ለሕዝብ መሸጥ እንደሚቻል ተረዳ። ከሶስተኛ ጓደኛቸው ሮናልድ ዌይን ጋር በመሆን ሚያዝያ 1 1976 አፕል ኮምፒውተር የተሰኘውን ኩባንያ መሰረቱ። የመጀመሪያው ምርታቸው አፕል ደ ፈርስት የተሰኘው ኮምፒውተር ሲሆን የተሰራውም በጆብስ ወላጆች ጋራጅ ውስጥ ነበር። ነገር ግን ኩባንያውን ወደ ትልቅ ደረጃ ያሸጋገረው በ1977 የወጣው አፕል ደ2 ነው። ይህ ኮምፒውተር ለተራ ሕዝብ ለመጠቀም ቀላልና በቀለም ማሳያ ወይንም ከለር ዲስፕሌይ የመጣ የመጀመሪያው ኮምፒውተር በመሆን አፕልን በኮምፒውተር ኢንዱስትሪ ግንባር ቀደም አደረገው። በ1900ዎቹ መጀመሪያ ላይ አይቢኤም የኮምፒውተሩን ገበያ ተቆጣጥሮትም ነበር። አፕል ይህንን ለመቋቋም ትልቅ ፈጠራም አስፈለገው። በ1984 አፕል ማክኒቶሽ የተሰኘውን አዲስ ኮምፒውተር አስተዋወቀ። ማክኒቶሽ ማውዝ እና ግራፊካል ዩዘር ኢንተርፌስ ይዞ የመጣ የመጀመሪያ ስኬታማ ኮምፒውተርም ነበር። ይሁን እንጂ የማክኒቶሽ ሽያጭ እንደተጠበቀ አልሆነም። በኩባንያው ውስጥ በስቲቭ ጆብስ እና በአዲሱ ዋና ስራ አስፈጻሚ ጆን ስካሊ መካከል ከፍተኛ አለመግባባት ተፈጠረ። በ1985 የአፕል ቦርድ አባላት ከስካሊ ጎን በመቆም ስቲቭ ጆብስ ከራሱ ኩባንያ እንዲባረር አደረጉት። አፕል ያለመስራቹ ጉዞንም ቀጠለ። ነገር ግን ይህ ውሳኔ ለኩባንያው ከባድ ፈተና ይዞ የመጣበት አጋጣሚም ነበር። የስቲቭ ጆብስ መውጣት ለአፕል ብዙም አልጠቀመውም ነበር። ስቲቭ ጆብስ ከወጣ በኋላ ባሉት 10 ዓመታት አፕል መንገድ ጠፋው። በርካታ ያልተሳኩ ምርቶችን አወጣ። ማይክሮሶፍት ዊንዶውስን በማስተዋወቅ ገበያውን ሙሉ በሙሉ ተቆጣጠረው። በ1997 አፕል ለመክሰር ጫፍ ደርሶ የነበረበትም ጊዜ ነበር። በዚህ ጊዜ አፕል ስቲቭ ጆብስ በግዞት ዘመኑ የመሰረተውን ኔክስት የተባለ ኩባንያ በመግዛት ጆብስን ወደ አፕል መለሰው። ጆብስ እንደተመለሰ አላስፈላጊ ምርቶችን በመሰረዝ ኩባንያውንም አስተካከለ። ቲንክ ዲፍሬንት ወይንም የተለየ አስብ በሚል መሪ ቃል አፕል ፈጠራን እና ዲዛይንን ማዕከል አድርጎ ዳግም ተወለደ። በ1998 የወጣው ማክ አፕልን ከሞት አፋፍ መለሰው። በደማቅ ቀለማት ያሸበረቀው ይህ ኮምፒውተር የቴክኖሎጂ ዕቃ ብቻ ሳይሆን የፋሽን መገለጫም ሆኖ ቀጠለ። አፕል ኮምፒውተር ሰሪ ብቻ ሳይሆን በ2001 1000 ዘፈኖች በኪሶ በሚል አይፖድ የተሰኘ የሙዚቃ ማጫወቻም አስተዋወቀ። ከአይቲዩንስ ጋር ተደምሮ አፕል የሙዚቃውን ኢንዱስትሪ ሙሉ በሙሉ ቀየረው። ነገር ግን ትልቅ አብዮት ገና አልመጣም ነበር። ጥር 9 2007 ስቲቭ ጆብስ በመድረክ ላይ ወጥቶ ዓለምን ለዘላለም የሚቀይር ምርት አስተዋወቀ። ይህ ምርት አይፎን ነበር። አንድ አይፖድ፣ አንድ ስልክና አንድ የኢንተርኔት መገናኛ በማለት የገለጸው ይህ መሳሪያ የስማርት ስልክን ትርጉም ለዘላለም ቀየረው። ኪቦርድ የሌለው በጣታችን ብቻ የምናዘው ይህ ስልክ አፕልን በዓለም ላይ ወደር የሌለ ኃያል ኩባንያም አደረገ። ነገር ግን በሚያሳዝን ሁኔታ የአፕል ወላጅ አባት የነበረው ሰውዬ በ2011 ስቲቭ ጆብስ በካንሰር ህመም ከዚህ ዓለም በሞት ተለየ። ብዙዎችም በዚህ አጋጣሚ አፕል ያለ ስቲቭ ጆብስ ሊቀጥል አይችልም ብለው ነበር። ሆኖም አዲሱ ዋና ስራ አስፈጻሚ ቲም ኩክ ኩባንያውን ወደ ሌላ ከፍታ ወሰደ። በቲም ኩክ አመራር አፕል የአይፎን ስክሪኖችን አጠለቀ። አፕል ዎች በማስተዋወቅ የጤናና የቴክኖሎጂ ቁርኝነትንም ፈጠረ። እንዲሁም ኤርፖድስ የተባሉትን ገመድ አልባ የጆሮ ማዳመጫዎችንም አቀረበ። ከሃርድዌር ባሻገር እንደ አፕል ሚውዚክ፣ አፕል ቲቪ ፕላስ እና አይክሎድ ባሉ አገልግሎቶች ሰርቪስ ላይ ትልቅ ትኩረትንም ሰጠ። በ2018 አፕል በታሪክ የመጀመሪያው $1 ትሪሊየን ዋጋ ያለው የአሜሪካ ኩባንያ ለመሆንም በቃ። በመጨረሻም አፕል ከትንሽ ጋራዥ ተነስቶ የቴክኖሎጂውን ዓለም የለወጠው ኩባንያ ነው። የንድፍ ውበትን
የአጠቃቀም ቀላልነትንና ከፍተኛ የቴክኖሎጂን በማዋሃድ የራሱን ባህልም ፈጥረዋል። ዛሬ አፕል ወደ አርቲፊሻል ኢንተለጀንስ ወይንም ኤአይ እና እንደ አፕል ቪዥን ፕሮ ወዳሉ የቨርቹዋል ሪያሊቲ ዓለም እየገባም ነው። የጆብስ ራዕይና የኩክ ስትራቴጂካዊ አመራር አፕልን ሁሌም ከዘመኑ ቀድሞ እንዲራመድም አድርገውታል። መጪው ጊዜ ምን ይዞ እንደሚመጣ ባናውቅም አፕል ግን የዚያው መጪ ጊዜ ትልቅ አካል እንደሚሆን በእርግጠኝነት መናገር እንችላለን። ቪዲዮውን ስለተከታተላችሁ እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻርስ